ከፈልክሽው ካሜራ ፊት ቤተሰቦቼ ፊት ይወሽልና ምንም ጭንቅ ያስፈልገውም ምን ነው አልፈልግም አሰማም እንዴ በእናትህ ተወኝ አጭቅጭቀኝ እንዴ ሰላም እንዴት ናችሁ ቤተሰቦቻችን ዛሬ በአዲስ አካውንት በራሴ አካውንት ተከስቻለሁ ዮናኤል ፕላስ ብዬ አዲስ አካውንት የራሴን አካውንት ከፍቻለሁ ያው እንግዲህ ዛሬ የመጀመሪያ ቪዲዮዬን ያበደ ፕራንክ ይዤላችሁ መጥቻለሁ ምን አሰብኩኝ መሰላችሁ ያው ፍሬንዶች እንደሆነ ታውቃላችሁ ከነናፍቆት ጋር ከነሚኪ ጋር ዛሬ ምን ያሰብኩት ናፍቆትን ከናፍቆት ፍቅር ይዞኛል ምን ታስባላችሁና እስከ ዛሬ ምን ደብቂያችሁ ነው በቃ በጓደኝነት አብሬያችሁ የነበርኩት ደብቂያችሁ ነውና እኔ ከናፍቆት ፍቅር ይዞኛል ምን ትይኛለሽ አንቺም እናንተስ ምን ትሉኛላችሁ እኔ እሷን ካላገኘው ምናምን ብዬ ቆዋውጠዋለሁ ከዛ ናፍቆት ይደብራታል በርግጠኝነት ይደብራታል ያው እሷ እንደ ፍሬንድ እንደ ጓደኛ ስለሆነ የምታስበው በርግጠኝነት ይደብራታል እነሱ ምን እንደሚሉኝ እንድንግባባ ያደርጉናል ወይስ እንዴት እንደዚህ ታስባለህ ብለው ይደብራቸዋል የሚለውን አብረና ያለን ቤተሰቦቻችን እና ይሄ አዲስ አካውንት ነው ዮናኤል ፕላስ የኔ አካውንት ነው የገባችሁ ሰብስክራይብ አድርጉ ቤተሰቦቻችን በዚህም አካውንት ያባበዱ ቪዲዮዎችን ይዤላችሁ መጣለሁ አብረን በጋራ ይዘንላችሁ እንመጣለን ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻው ያያችሁ ተከታተሉን በየሳምንቱ ያባበደ ፕራንክ እንደዚህ ይዤላችሁ መጣለሁ ወዳችኋለሁ ይመቻችሁ እና ያው አዲስ ዩቲዩብን በማስመልከት አንዳንድ ቪዲዮዎችን እንስራ ብዬ ነው ዛሬ ዮኒ ፕላስ ተቀላቅሏል ይላል ዮናኤል ፕላስ ኢን ዘ ቢልዲንግ እና ስለምትናገሩት ነገር ካለ ስለዚህ ዩቲዩብ እና እኔም እንደምናግራችሁ ነገር አለ ሶስተኛው ልጅ ለምንድን ነው የማይከፍተው አራተኛው ቪዲዮ ላይ ለምንድን ነው የማይከፍተው ከፈቱለት እንጂ እሱ የራሱን ለምንድን ነው የማይሰራው እያላችሁ ነበር ያው በይፋ ተከፍቷል በአንድ ቀን በሳምንቱ 10,000 ከገባ እኔ ጋር 500,000 ብር አለ ሰምታችኋል ቤተሰቦች 500,000 ብር አታሳፍሩኝም ለምን ነው የማይከፍተው እሱ እስካሁን አልከፈተም ምናምን የሚል ጥያቄዎች ነበሩ ያው ነገሮች አለመመቻቸት ነበር ግን አሁን ያው እኔም ከፍቻለሁ ዮናኤል ፕላስ ይባላል የዩቲዩብ ስሜና እስኪ እናንተም ሰብስክራይብ ያደርጋችሁ አበረታቱን ያው በሱ አሪፍ ነገር ይዘንላችሁ ስለምንመጣ እና ዛሬ አዲሱን ዩቲዩብ መከፈቱን ለማብሰርና ለነሱም አንድ ምነግራቸው እስከ ዛሬ ሚስጥር አድርጌ ያስኩት ነገር ነበርና በዛው ልንገራቸው ብዬ ነው ዛሬ የተገኘ ነው እዚህ ጓጓን እኮ ዩቲዩብ አለኝ ሊለው ዩቲዩብ አለኝ በከፈት በቀኑ 5,000 ገባ በለኝና ራሴን ላጥፋ አይ በዚህ ቀላል ያለ ነገር አይደለም በርግጥ እንዴት እንደምነግራችሁ አላውቅም ምንድነው ይደብራችሁ ራሱ ለማወቅ ትንሽ ከበድ ይላል እንዴ ምንድነው ነገር ያን የምታውቁት ረጅም ጊዜ ደስታ ነው ምንድነው አሁን እኔ ለኔ ደስታ ነው ታደላ ያንተ ደስታ አይደለም ደስታ ገባኝ አይ ነው ብትሰማችሁት በኋላ ብትሉ ይሻላል እንደዚህ ማለት እናንተ ጋር ሲደርስም ሊፈጠር የሚችለውን እንትን አላውቅም ደስታችን ነው በቃ አንጀታችንን በላው ነገር አንጀት ከባድ ነው ብቻ ያው ጓደኛሞች ረጅም ጊዜ አብረን ስራ ሰርተናል ቲክቶክም ላይ ዩቲዩብም ላይ አሁን ከቅርብ ጊዜ ወዲህ በጣም ብዙ ስራዎችን አብረን ሰርተናል ያው ረጅም ጊዜ ጓደኛሞች ረጅም ጊዜ እኔም ከልቤ አጠፍም ካይኛ ጥፊ ሙሌ አንዴ አሶሩኝ እሺ ሲሪየስ ጉዳይ አንጀታችን አራሽው በቃ ይኸው ለኛም ንገረን ለነሱም ንገራቸው በእናት ንገረን እሺ እስከ ዛሬ ደብቄያችሁ ይዤዋለሁ ግን በቃ አልቻልኩም ከዚህ በኋላ ሁሉም ነገር ይፋ ሆኖ ቀልድ አይደለም የምሬን ነው ቀልድ አይደለም እሺ ንገረን ሁሉም ነገር ያው ቤተሰቦቻችን ፊት ያው ዩቲዩብ ተከታዮቻችን ፊት ይፋ ሆኖ ሁሉም ነገር እዚህ ጋር መፍትሄ እንዲያገኝ ነው የምፈልገውና ምን መሰላችሁ ወይ ወደዛ ተንፈሰናል ነገር አለ ወደዛ ነገርን ዮናኤል ምንድነው እንዴ ጓደኞችህ እኮ ነው በቃ ነገርን እንዴ አስጨነቀን እኮ እንዴ ጭራሽ መጥፎ ነገር እንድናስብ እኮ ነው እያስፈራራህን ያለው አይ ነው መጥፎ ደስታ እኮ ነገርን በቃ እንዴ ነገርን ታዲያ ደስታዬ ነው ያቃተኝ መለየቱ ነው ባይ
አንተ ሙድ መያዣ ከምትሆን አትናገርም እንዴ? ምን አይደለም፣ ቀልድ አይደለም። አንተ የምሬን እኮ ነው። እዚህ ጋር ቁጭ ያልኩት ላወራችሁ አይደለም እኮ። ኧረ ንገረን ነው ይሄ እግዚአብሔር እንዴ ደስታ ነው ስላልከን እኮ ነው እኛ ዘፈን ምናምን ያደረግነው እንጂ ነገረን እንዴ አይነግራችኋለሁ። መንገር አይቀርም ከዛሬማ አያልፍም። እስከ ነገር ምን ይያረኩልህ? ደስታ ነው ሀዘን ነው? ደስታ ነው ለኔ ደስታ ነው። የደስታ ይዘፈን ነው ሀዘን ለአንተ ደስታ ከሆነ ለኔ ሀዘን። አንዴ ሰሙኝና በቃ አስጨርሳችሁኝ ከዛ በኋላ ትመውራት ይችላል። ምንድን ነው ንገረን። የሆነ ይሄ እንዴ ምን ሆነ ነው? ናፍቆትና ፍቅራታለሁ። የቷን ናፍቆት? ምን አፈቅራታለሁ እግዚአብሔር ማለት እስከ ዛሬም አፈቅራት ነበረ። ፍቅር ነበረብኝ ከሷ። እኔ እንደወንድሜ አይደለም። የምርህን ነው? ምን ሙድ እያስክብን አይደለም? ማርያምን የምርህን ነው? ናፍቆት እሷ ነው? ሌላ ናፍቆት አለኛ የምናውቀው? የምርሽን ነው? ማርያምን የምርህን ነው? ተሰቃላችሁ ይሄ ግን እግዚአብሔርን የምርህን ነው? እኔ የምርህን አልመሰለኝማ። እንደዚህ ካሜራ አዲሱን ዩቲዩብ ለማስተዋወቅ ቁጭ ብዬ መቼስ ቀልድ አልቀልድም። በዚህ ሰዓት ምን አይነት ቀልድ ታዲያ? ፍቅር እንዴት እስከ ዛሬ ታዲያ እንዴት? እኔ እስከ ዛሬም በቃ አፍኜ የነበረው ይዤ የነበረው በቃ የሆነ ቀን እየጠበቅኩ ነበር። በቃ አሁን ዛሬ ደግሞ አዲሱን ዩቲዩብም ስለከፈትኩኝ ከዚህም በኋላ በሱ ብዙ ስራ ስለምንሰራ በቃ ብዙም መገናኘታችን ስለማይቀር እኔ እንደዚህ የተደባበቁ በቃ አልችልም። ወሬ ምናምን እንደምን ነው? ስማምቡል ምንድነው? አይኔ ውስጥ ገብቶ ነበር። አንቺ እና ቀጥል እስቲ እንስማ። ቀጥል። እኔ ጨረስኩኝ እኮ ምኑን ነው መቀጠል? አቋርጠም ፈልጌ ነበር። ቀጥል። እኔ ጨርሻለሁ። ምንም መቀጠል በቃ የምር ፍቅር ይዞ ነው? እግዚአብሔር የምር ነው? ማርያምን በልክ ምንድነው? እኔ ይዞ ከሆነ ደስ ይለኛል። በእኔ ባለፈው እንደዛ ሙር ስትሰደበኝ አልነበረ? የምር ይዞ ከሆነ እኔ እግዚአብሔር ደስ ነው። አንተ ትላንትና ነው እንደዚህ። እኔ እኮ ስንገናኝ ጀምሮ ትላንት ምናምን የሚባል ነገር የለም። በቃ ፍቅር ነው ነግሬሃለሁ። ባለፈውም ተጣልተን ምናምን ነው አይደል የተለያየ ነው። በቃ ተደባብረን ነበር የተለያየ ነው አይደል? በቃ ግን ፍቅር ጉዳይማ እኔ እናንተም ተጋጭተን እሱን ነው የምልህ እኮ ዛሬም ፍቅር አለ። የምርህን ከሆነ እኔ ደስ ነው የሚለኝ። ይቅርታ ምሬ ነው። ምን አስዋሽኝ እንደዚህ? በቃ የኛው ሰው ነው እናውቀዋለን ልቡንም። እሷም ማለት እኮ ደስ ነው የሚለኝ። እሷም ቢሆን ደስ ይለኛል። እሷ ነው እሷ የኔ ወንድምነት ሊስት ውስጥ ከተዋለች። አረ እንደዛ ነው የምታስቢው? አንቺ ምንድነው ሐሳብሽ? አረ የሆነ ይደምረን ነው እኔ ለኔ ለየት ያለ ስሜት እንዳለሽ ነው። መጀመሪያ ላይ ምናምን ስስቅ እንደዚህ ልታመራ አልመሰለኝም። ምንድነው ማምረር ማለት? እንደዚህ አይነት በቃ ቀልድና ምርም አትለጁም። እዚህ ኮድኛ አናድደኝ ነገር አይደል? እኔ አሁን ለኔ ለየት ያለ ስሜት እንዳለሽ ነው ፊልም አረ ምክንያቱም ስንገናኝ ቪዲዮ ስንሰራ አብረን እንትን ስንል በቃ ያለሽ ትሪትመንት ለኔ ስታወሪኝ ምናምን እኔ አንቺም የሆነ ስሜት አለሽ ብዬ ነው ማስበው። ሁላችሁንም እኮ አይደለም። እኔ ግን እኔ ጋር ሲደርስ ያ ትሪትመንት ለየት ያለ ነው የሚሆንብኝ እኔ ላይ። ስለዚህ አውቃለሁ ለኔ ስሜት አለሽ በቃ። ስለዚህ የሆነ ነገር በያቸው በቃ እና የሆነ እዚሁ ጋር ቃል እንገባ እዚሁ ጋር ቃል እንገባ በቃ። የቤተሰቦቻችንን ፊት ካሜራም አለ ይሄው እነሱም ማለት ቃል እንገባ። መጀመሪያ መልሷን ሰምተሃል? ምንድነው የምትወው? ምንድነው መልስሽ? ምንድነው የተለየ መልሳለሽ? አሁን እያሰብኩት ካለውት ከማስበው የተለየ መልሳለሽ እኮ። ስማታ መጀመሪያ ተናገር ካሳበኝ እሷ መልስ ሰማ። እኔ እሰማለሁ። ኧረ በእናትህ እኔ እንደ ማለት አላውቅም። እኔ ምን እንደሚባል ራሱ ግራ እየገባኝ ነውና ማለት ካሜራው ቆሞ ደግሞ ብናወራ ደስ ይለኛል። ለምን እንደው ካሜራው የሚቆመው? ሁሉም መስማት አለባቸው። ዩቲዩብ ፋሚሊዎቻችንም እየሰሙ ነው። አለቀቁ። ምንም ጓደኛሽ ነኝ፣ ረጅም ዓመት እንተዋወቃለን። መጥፎ ባህሪ የለብኝማ አለብኝ። መጥፎ ባህሪ ስለሌለብህ እኔ ፍቅር ይዘኛል ማለት ነው እንዴ? እሺ አይ ሲጀመር እኔ የሆነቱን ለመናገር እኔ ይቅርታ አድርጉልኝና እኔ ሁላችሁንም እንደ ወንድሜ ነው ማያችሁ። አይደለም እኔ እንደዛ እንደማታየኝ አውቃለሁ እንዴ ማለት ነው። በቃ አውቃለሁ። በቃ አንተ ታውቃለህ ስለኔና ስለሱ አይደለም። እርግጠኛው ነህ አሁን ሚስት ልታረጋት ነው? ካልፈለገችስ ፍላጎቱ ከሌላት ፍላጎቷን እኮ ነው አላስገደድኳትም እኮ እየጠየኳት ነው። ሌላ ስሜት የለኝም እያለች አውቃለሁ ሌላ ስሜት እንዳላት ስለማቅ ነው። ለምን ነው አንተ ማተራከራ? አይወቅም አንቺ ምንድነው ፍላጎት? እኔ ይቅርታ እኔ ሲጀምር እንደዚህ
አይነት ሪሌሽን ተረጁ በቃ አይደለም። ይቅርታ አድርጉልኝ በእናንተ መሀል መግባት አልፈልግም፣ ግን ሀሳቧንም አንተ ምንም እየሰማትም እየተረዳትም ምንድነው የምረዳት? ይኸው እየነገራት እኮ በቃ ከዚህ በላይ እኮ መልስ ያስረዳቸው አይደለም። ይኸውልህ ፊሽ አሁን በአንድ በኩልም ስታስበው በቃ ረጅም ዓመት ነው የቆዩት አይደል? ይወዳታል። ከሱ የተሻለ ሌላ ወንድ ደግሞ ታገኛለች ብዬ አላስብም። ዮናኤል ጥሩ ባህሪ ነው ያለው፣ ሌላ የተለየ ባህሪ ነው አይደለም። እሱ ያስብላታል፣ ትሪት ያረጋታል፣ ይንከባከባል። ግን ለኛ እህታችን ነች አይደል? እዚህ ጋር ወንድማችን ነው፣ እህታችን ነች። አንድ ላይ ቢሆኑ ሞራሪፍ ይሆናል ብዬ ነው። ምን በእናና ነው አንተ አንተ የምታረጋው አይደል? የማታረጋው አይደለም። ለመረዳት እኮ ነው አይደለም። እኔ ጋር ያለውን ስሜት መጀመሪያ ማወቅ አለብህ አይደል? ገባኝ። እሱ ማለት ልክ ነሽ ስለሆነ ወይ አብረን ጓደኛ ልክ ነሽ፣ ግን ትንሽ ክፍተት ትንሽ ቦታ ስጪው እስኪ ወደ ፍቅር የሚያስገባሽ ነው። ግን እንደዛ ነው አባባል አይደል? ሰውነ ግን አልፈልግም ማለት እኔ ምን ይጎለኛል? ሚኪ ምን ይጎለኛል? እኔ እንደዚህ የምባል ሰው ነኝ? እንደዚህ ለሰው ልጅ እንደዚህ ታስታስብ አይደለም አባባል ወደላ እንደምትል ሰው እንዳልሆነች ታውቃለህ። እንደዚህ አይነት ሰው እንዳልሆነች ታውቃለህ። ስለለቀቅስክ እኮ ምንም ነገር እኮ አይፈጠርም። እና ምንድነው የምታወራው? እኔ እየነገርኩሽ ነው። ወድሻለሁ ነው ያለው። ኩና ለምን ረጋት? ለምን እንደረጋ ማለት ምንድነው የምታሽቀብጠው አንተ? ማሽቃበጥ አይደለም ማሽቃበጥ እኮ አይደለም። ይሄ እኮ በቃ ተረጋጊና አስቢበት። እሺ ምን ሆነ ነው ሚኪ? ነው አሁን ተነስቼ እወዳለሁ ብለህ እሺ ነው እንዴ የምትለኝ? ምንድነው አይደለም አስቢበት። እሺ አይደለም እሺ ሳይሆን አስቢበት ነው። ሀሳቡ የለኝም አላስብም። እኔ ሲጀመር በዚህ ሰዓት ፍቅር ምናምን ይገልኩ ምጀጀርበት ሰዓት አለ። ዛሬ እዚህ የሆነ ነገር ፈጥረን መሄድ እፈልጋለሁ። በቃ ከዚህ በኋላ አልችልም። እኔ በቃ የተገናኘን አብረን መስራት ከቀጠልን እኮ አንቺም በስርዓት አይነት ፊሊንግ ውስጥ ሆኜ መስራት አልችልም። በስርዓት ስሜትሽን ንገሪው። እኛንም ሌላ ነገር ውስጥ እኮ ምንም አይነት ፍቅር ያለኝም እኔ ለሱ ምንም አይነት የፍቅር ፊሊንግ ወደፊትም አይሰማኝም። እኔ ለሱ ምንም አይነት ነገር አይሰማኝም። ለምን ምን ጎደለኝ ነገር የጎዳ አሁንም ስለሌላ ነገር ስለ ሰውነት አታየው። እንደዛ ነው እያሰባችሁ ያላችሁ። ምን ሆነህ ነው? አይ ተረዳት ዮናኤል። እሷም ያው እንደ ወንድም ነው የምታስበው። እዚህ ጋር ፍቅር በቃ ወንድም ውስጥ ሌላ ነገር ነው። እኔ ደግሞ ከዚህ በኋላ አልችልም። እንዴት ነው እኔ ፊሊንግ ቢኖረኝ እኮ ማደርገውን ነገር ምናምን አይተህ መወሰን ትችላለህ። አሁን እኔ ፊሊንግ አለኝ ምናምን እያልክ እየተጃጃልክ ነው ነገር ቪዲዮ መስራት እንዴት ነው የምችለው? አዎ ጓደኛማቾች ምን ነው እሱን እኮ ነው እኔም እኮ እንደዚህ አይነት ፊሊንግ ውስጥ ሆኜ እሺ ልለምንሽ እሺ ምን ማለት ነው? ምን ያልችልም በቃ ኧረ በእናታችሁ ኧረ ተረዱ። መነመነ ማለት ራስን ማውረድ ነው። እያወቅ ከፈለግሽ ካሜራ ፊት ቤተሰቦቼ ፊት ይኸው እሺ ልለምን። ኧረ ምን ሆነ ነው አንተ ተነሳ በቃ ነው እሱ አንተ ካለች ተከፈቀለች ትገርማለህ እንዴ ተረዳኝ። ጀሞስ ደግሞ ሁሉን ታውቂያለሽ። አለቃቅሰው ሲያስጠዱ መድኃኒዓለም አራቡ ቁጭ በል በእናትህ ወንድ ልጅ አይደለ እንዴ? በቃ ቢያንስ አትነጋ አንተ እንኳን አትረዳኝ። በቃ ፊት ለፊት ስሜትን ነገርካት። ስሜት ከሌላት እኛ ስሜት አንፈጥርባት። እቺ ልጅ ላይ ምን እናርጋት? በቃ እኛም መግባት አንፈልግም። በቃ ስሜትሽን ንገሪው። ጎ ሄዳልናት በቃ በእናትህ እኔ እንደዚህ አይነት ነገር አይመቸኝም። እዛው ገደል ግባት እንዴ ቁጭ በይ። ለምን ያልተጂ ነው ታዲያ? ናፍቆት ምን ሆነሽ ነው እንዴ? እሺ ቁጭ በይ፣ ችግር የለውም። ተረጋግተን እናውራሽ። ቁጭ በይ። ምንድን ነው የምትደረደረው? ያውቃለሁ ስሜቱ አለሽ። በቃ ስሜቱ አለሽ። እሺ ቁጭ በይ። ማሽ አትግደርደሪ አለሽ። አውቃለሁ አትግደርደሪ። በቃ ስሜት እንደዚህ እርግጠኛ ሆነ ታውቂያለሽ እኮ ታስታውቂያለሽ። ናፍቆት ለምንድን ነው እንትን ኧረ በእናትህ ልቀቀኝ። እንትኑ ደብሮሽ ነው። ይጥፋ ካሜራው ይጥፋ። አትልቀቀኝ እነሱ ወደዚህ ሄድልኝ እንኳን አልፈልግም። በቃ አይ አሁን እዚህ ጋር መሄዱ ምናምን ሳይሆን ችግር የለውም። ደብሯትም ከሆነ ችግር የለውም። ኧረ በእናትህ አታለቃቅስ። እኔ እንደዚህ የሚያለቃቅስ ሰው ሲጀመር አይመቸኝም። ምን ሆነ ነው? በቃ ያ ወንድ ልጁን ምን ለዚህ ነው ስሜት ቢኖራትም እንዳይኖራት ነው የምታደርገው። ከዚህ በላይ ምን ላድርግ? ካልተንበረከኩ ማለቃቀስ ምን ያደርግልሃል? እኔ እኔ ፍቅር ነው ያላትን ስሜት እኮ ነው እየገለጸ ያለው። ይሁን እዚህ ጋር መንበርከኩን ምን አመጣው? ወንድ ልጅ አይደል እንዴ? ወንድ ልጅ የምትለው ፍቅር ያሸንፋል። በቃ ያሸንፍ። መንበርከኩን ምን አመጣው? ለእሷ እንደሚወዳት ያለውን ክብር ላይ ያሳያል። ስሜት መናገር ነው። ከተቀበለች ትቀበላለች፣ ካልተቀበለች በቃ እኔ ደግሞ አይገባውም። እኔ ላይም እንደዚህ ነው ያልከው ፊሽ። ለምን ትንሽ ለመረዳት ነው ስሜት። እሺ ንገሪው። በቃ እሷ ትስማማለች። ችግር የለም። ሰላም ነን። በቃ ችግር የለም። አንድ ሆቴል እንጣላችሁ ምሳ እየበላችሁ ታወራላችሁ። እኔ ደስ የትም ይሁን ብቻ በቃ እኔ የሆነ ነገር በሏት በእናትህ ፍሳ ሚኪ። አሁን በእናንተ ጉዳይኛ መሀል እንዴት ነው የምንገባው? በቃ ጓደኞቻችን አይደላችሁ ነገር በሏት። እንደዚህ እኔ ያላሳዝናችሁም። እኔ ራሱ ተቃራኒ ሀሳብ እንዴት ነው የምናራምደው? አንቺ ኧረ በእናትህ ጥለሽኝ፣ እንደዚህማ ጥለሽኝ አትይዥም።
እንጂ ልቀቀኝ ነው ልቀቀኝ እንዴት ነው ቆውሪኛ የሆነ ነገር በሏትና እንሂድ ከፈለሽ ካሜራውን እንደሆነ አስጠፋ አልፈልግም አትጃጃሉብኝ በእናታችሁ ልቀቀኝ አልፈልግም በቃ አደብሮሽ ነው አፍረሽ ነው ስሙኝማ እንትንሽ ሀሳብሽ የመለወጥ ቻንስ ካለው ትንሽ ጊዜ አውራ ምን ዛሬ የሆነ ነገር ማማኒ ይሁን ከፈለግሽ በቃ በቃ ትቀራለች እንዴ ምንድነው ሀሳቤ የመለወጥም ሀሳብ የለም እኔም አልፈልግም ሲጀመር ሌላ ሰው ማፍቀር ነው የምፈልገው እኔ ሲጀመር እናንተን ለፍቅር አስቤያችሁ አላውቅም ጅላቱን ልቀቀኝ እሺ ቤተሰቦቼ ያው አፍራ ነው ረዳታለሁ ችግር የለም አንተ ገገመ በእግዚአብሔር ወደ ዘይዶ እኔ አልፈልግም ልቀቀኝ ማርያምን ልቀቀኝ አፍረሽ ነው አፍረሽ ነው በቃ አይ ተገናኝታችሁ ማውራት ካለባችሁ አፍረሽ ነው አታስጨንቃ ምን ሆነ ነው የምታስጨንቀኝ እሺ ቤተሰቦች አፍራ ነው ደብሯት ነው ልቀቃት ካሜራውን ምንም ጭንቅ አያስፈልገውም ምን ሆነ ነው ገገማ የምትሆነው ምን ሆነ ነው አንተ ይሄን ልጅል የምትሆነው እንዴ ምንድነው አንቺ ያስጠላሽም እንዴ እኮ እናታ ያ እንዴ እኮ ተረጂውና ስሚውና የሚሆነውን በቃ አሁን እዚህ ጋር በፍቅር ታውሯል ቀስ እያልሽ መንገር ምቱን ምናምን ባፈቀርኩኝ ይኸው እዚህ ጋር ሊደርስብኝም ቤተሰቦች እያያችሁ ምን አገባ ምን አገባ ናፍቆት ምንድነው ምንድን አደረገሽ አንተ ምን አገባ ለሱ በጣም እያሽካበትክ ነው ምን አገባ እኮ ነው ምንም እኮ ለምን የሚያስመጣ ነገር አይደለም ምን ተረጋግተሽ ብታስቢበት ምን ችግር አለ ለምንድን ነው እንደዚህ የምታወራኝ አንተ ሲጀምር ምን አገባ እውነቱን እኮ ነው በጣም ነው መጣላሽ አይደለም ያለሽ እኮ አፈቅርሻለሁ ነው ያለሽ አይደል በቃ እባክሽ በእናትሽ ለምን ተረጋግተሽ አታስቢበት ኧረ በእናትህ አንተ ወደዚህ ሄደህ ምን ሆነህ አፍረሽም ከሆነ ብቻችንን ሄደን ማውራት ኧረ በኢየሱስ ኧረ በእናትህ እኔ በቃ መቆም አልፈልግም አሰማም እንዴ በእናትህ ተወኝ አጭቅጭቀኝ እንዴ አልፈልግም በቃ እኔ አልፈልግም ለምንድን ነው የሚያስጨንቀኝ ምን አገባኝ እየገገመ ነው አውቆ ነው መቤቴን እንደዚህ አይነት ነገር አልወድም ሲጀምር አይገርምሽም እንደሱ የተሻለው እንዳታገኝ ማርያምን ለእህት እንዳረው ምንም ደነዝ ሚስት እንዳረው ከሱ እንጂ አታገኝ ሚስት እንዳረው ማርያምን ሚስት በጣም እንትን አለሽ ነው ቤተሰቦች እኔ ለፍቅር ስል መከፍለው መስዋዕትነት እያያችሁ ነው ከዚህ በላይ ምንም ማድረግ ነው ሲጀምር የምር ነው እግዚአብሔርን ክፉ አታርጋት በቃ ስሜት ከሌላት ከየት ታምጣው ስሜት እኮ ሌላ ነገር አታስብባት በቃ በሰዎች ማለት እዚህ ጋር ብዙ ሰው ነው የሚያየው ሌላ ነገር ውስጥ አትግባ አብረንም እሷንም ሌላ ብላክ ሊስት ውስጥ በእነሱ ውስጥ አትክተታት አብረንም መቀጠል አንችልም ቤተሰቦች ለፍቅር ያላችሁን አመለካከት እያያችሁ ነው ከዚህ በኋላ ከነሱ ጋር ያለኝን ነገር አቆማለሁ እኔም በጣም አዝናለሁ ሁላችሁንም ሚኪ በጣም አመሰግናለሁ ሁለታችሁ ግን ከእናንተ እንደዚህ ነገር አልጠብቅም ነበር በቃ ይቅርታ ስሜት ከሌላት ምንም ማድረግ አንችልም እቺ ልጅ ልናስጨንቃት እንደዚህ አይደለም ሁለቱንም አልወገንኩም ከሁለቱም ጎን አይደለም በቃ የሱንም ሰምተናል የሷንም ሰምተናል ፍርዱ የራሳቸው በቃ እሱም አፈቅርሻለሁ ብሏታል እሷ አልወድም አልፈልግም ብለው ስለዚህ ምንም ማድረግ አንችልም እሺ ገለልተኛ ነን እኛ ጨርሱ መብታችሁ ነው እኛ ምንም ከዚህ በኋላ ለማመጣት እርምጃም ከሆነ ወስዳለሁ በቃ ወንድ ስለምን እርምጃ ነው የምታወራው በቃ ችግር የለውም እሱን ነው ከዚህ በኋላ ግን ለያቸው ለማንኛውም ቤተሰቦቼ ጨርሰውና እናውራኔና እሷ ላይ ነው እርምጃ የምትወስደው ወሰደው እኛ አለ ወሰድ ፊት ለፊት እኛ ባለንበት ወሰድ ችግር የለውም በቃ በማገኘው አሁን ላልከው ቃል ግን እንዳትረሳው እቺ ልጅ ምንም እንቅፋት ቢመታት ካንተ ራሳለሁ ላልከው ቃል ማለት ቤተሰብ ሰምታችኋል ቤተሰቦች እየደረሰብኝ ያለው ማስፈራሪያ ሰምታችኋል በዚህ ዩቲዩብ ከኔም ጋር በቀጣይ እንገናኛለን ችግር የለውም ሌላም ማስፈራሪያ ካለ ጨምርበት እቺ ልጅ ግን አንድ ነገር እንቅፋት ሌላው እንቅፋት ይምጣ ምንም ታጋግጣ ማለት ያለው ሰምተዋል ያለው እርምጃ ወስዳለሁ እስቲ ውሰድባት ያማጠሪኝ አይደለም እናንተ ምን ሆነ ነው ለምንድን ነው ምን እንደሆነ ተሰማ እህት ያለሽ እንዴ ታዲያ ምን ይነሳ በቃ ተረጁኝ ያልኩት እኔ ምን አልኩ በቃ አሁን አንጨቀጨቅሽ ቢያንስ ላስብበት በይ እያስፈራራኝ ወንድምም ቢሆን ስሜት አለሽ አይደል ለሱ እና ታዲያ ይበናት እንደዛ አላልኩም እኔ
እና እሺ አሁን ለማንኛውም አዲሱን ዩቲዩቤን የሆነ ነገር በሉልኝና ቪዲዮ ልጨርስ። ሰብስክራይብ አድርጉለት፣ ይለወጥ ልጁ ይስራ። እናመሰግናለን። እኔን ክፉ አድርገህ ነው ሰርፕራይዝ? አይ ክፉ አላረኩሽም አንቺን። ለማንኛውም ግን እኔም ለአዲሱ አካውንቴ ፍራንክ አድርጌያቸዋለሁ። ይሄ ካሜራ ፊትም እስካሁን ሳወራ የነበረው ፍራንክ ነው። አዲሱ አካውንቴ ላይ የሚለቀቅ ኧረ ሰላም በለኝ። ምንድን ነው እኔ ላይ ሲሆን ነው እንዴ? አይዞህ ቤተሰቦቼ ያኔ ማርያም ነው ይቅርታ ግን እወድሻለሁ። ይቅርታ ብራዘር አንቺ ብቻ ማርያም ሰው ስትረጂ እኮ ተገረሽ አቀሳሰርከኝ። አሁን ነገር በያቸው ችግር ኧረ በስመ አብ። ያው እኔ በፍቅር ጉዳይ የተጎዳው ሰው ስለሆንኩኝ ነው እንደዚህ ልሌ ቻልኩትኝ። ያው በአንድ በኩል እህቱ ነች ምናምን ነገር ይከብዳል፣ ግን ደግሞ ያው በጣም ብዙ አመት በጓደኝነትም በወንድምነት ቆይተዋልና በመሀል እዚህ ጋር የእሱ ስሜት ወደ ፍቅር ሊቀየር ይችላል። የእሷ ደግሞ የእህትነት ሆኖ ሳለ እሱ ፍቅር ሊይዘው ይችላል። ወንድ ልጅ ነው ይሸነፋል ምናምን ነገርና ሲያፈቅራት ያው ወንድ ልጅ ደግሞ ፍቅሩን ይችላል መጨረሻ ላይ ያው እንደሚያፈቅራት እኔ በቃ ያፈቅራታል ብዬ ነው በቃ ያሰብኩት። ማርያምን አያምር በደንብ ነው እንግዲህ ያው እስቲ አግኝቶናል። ቪዲዮውን በደንብ እያያችሁ ሰብስክራይብ ቆንጆ ፕራንክ ነው። ልጁን እዚህ አመት ምናምን አስፈላጊ እና ይሄን ቪዲዮ ሙሉን ያያችሁት ይመቻችሁ ቤተሰቦች። ሰብስክራይብ አድርጉልን። ይኸው ልጅ ቲሸንም ቢምቢ በልቶታል፣ እሱን ቼክ እናድርግለት እና ቤተሰቦች ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንወዳችኋለን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ፋሚሊ ከዚህ በኋላ ያው ዮኒ ፕላስን ታሰራለህ ብዬ ያባበዱ ቪዲዮዎች ይዘንላችሁ እንመጣለን። እንወዳችኋለን ቤተሰቦች። ይህ ዮኒ ፕላስ ነው። ዮናይል